ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር። አብዱ ሀሰን እባላለሁ። የጉራጌ ዞን ፋይናንስ መምሪያ ኃላፊ ነኝ። ዛሬ የመምሪያችን የብልጽግና ፓርቲ አባላት የመምሪያችን ሰራተኞች የብልጽግና ፓርቲ አባላት አጠቃላይ ሰብስበን የቡና ጠጡ ፕሮግራም አካሄደናል። ይሄ ፕሮግራም ስናካሄድ አንደኛ ብልጽግና ፓርቲ መምረጥ እንዳለባቸው፣ ሁለተኛ ምልክታችን በጋራ የማስተዋወቅና የምርጫ ቀኑም ተደራጅተው በአንድ ለሶስት ሆነው ተደራጅተው መጥተው ብልጽግና ፓርቲን እንዲመርጡ ነው። በፓርቲያችን የተቀመጡ ከዚህ ከምርጫው ጋር ሁለት ግቦች አሉ። አንደኛ የሂደት ግቡ የምንለው ምርጫው ሰላማዊ፣ ዲሞክራሲያዊ፣ ነፃ፣ ፍትሃዊና በመላው ህዝባችን ተአማኒነት እንዲኖረው ነው የሂደት ግቡ ማለት ነው። ስለዚህ ይህን የሂደት ግቡ እንዲያሳካ አጠቃላይ እንደ ምሁርም እንደ መንደራቸውም ይህን ግብ እንዲያሳኩ የራሳቸውን አስተዋጽኦ እንዲያደርጉ የተግባባንበት ሁኔታ አለ ማለት ነው። ሁለተኛ የተቀመጠው እንደ ግብ በአብላጫ ድምፅ አሸናፊ መሆን ነው ፓርቲያችን ማለት። ስለዚህ ይህን አሸናፊ እንዲሆን ሙሉ አባላችን የመምሪያችን ሰራተኛ አባላት ብልጽግና ፓርቲን እንዲመርጡ የተግባባንበት ሁኔታ አለ ማለት ነው። የምርጫውም ቀን በአደረጃጀት በአንድ ለሶስት ሆነው መጥተው እንዲመርጡና በሂደቱም የሚገጥሙ ችግሮች ካሉ ከሰላሙ ጋር አንዳንድ የሚገጥሙ ችግሮች ካሉ መረጃ ለመለዋወጥና በእነሱ ደረጃም ደግሞ ይህን የሂደቱ ግብ እንዲሳካ የራሳቸውን አስተዋጽኦ እንዲያደርጉ የተግባባንበት ሁኔታ ነው ያለው ማለት ነው። ሳሊም ሸምሱ እባላለሁ። የጉራጌ ዞን ፋይናንስ መምሪያ ምክትል መምሪያ ኃላፊ ነኝ። እንደ አጠቃላይ የዛሬ ውሏችን የነበረው ከጉራጌ ዞን ፋይናንስ መምሪያ የብልጽግና ቤተሰብ አባሎች ጋር ነበር ውሏችን የነበረው። በዛሬ ውሏችን ያደረግነው የነበረው የቤተሰቡ አጠቃላይ በሰባተኛው ሀገራዊና ክልላዊ ምርጫ ዙሪያ ላይ ምርጫችን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ እንደዚሁም ታማኝነት ያለው ምርጫ አድርገን ብልጽግና ፓርቲ የ50 ሲደመር 1 ወይም ደግሞ አብላጫውን ድምፅ በማምጣት ሀገር መንግስት ሆኖ የሚቀጥልበትን ሁኔታ ለማመቻቸት የተጠራ የቡና ጠጡ ፕሮግራም ነበር ማለት ነው። ስለዚህ ዛሬ የነበረን የቡና ጠጡ ፕሮግራማችን ላይ ከአባሎቻችን ጋር በጋራ ተረዳርተን ከአባሎቻችን ጋር በጋራ የጋራ አቋም ይዘን የወጣንባቸው ሁኔታዎች ናቸው ያሉት። በዋናነት በሂደቱ ላይ ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ተአማኒነት ያለው ምርጫ እንዲደረግ በየአካባቢው የሚደረጉ የምርጫ ሂደቶችን ከምርጫ በፊትም ከምርጫ ወቅትም ከምርጫ በኋላም ባለው ሂደት ላይ ሰላማዊ ዲሞክራሲያዊ ሆኖ እንዲያልፍ አባልነትን ከፍተኛ ሚና እንዲወጡ ለማድረግ ያለመ ነበር። ይህንንም ከአባላቱ በደመቀ ሁኔታ ተነጋግረን አባላቱም ይህንን ሁኔታ ተገንዝበው ወስደው ቀጣይ በሚኖረን ከዚህ ሰዓት ጀምሮ የሚኖረን ለተልእኮ ዝግጁ አድርገን የተለያየንባቸው መድረኮች ናቸው ማለት ነው። ያው ይሄ ምርጫ ፓርቲው በሰላማዊነት በፍትሃዊነት ተጠናቆ እንዲያልፍ ሁሉም ይሄ አባል አንደኛ ሰላምን ከሚነሱ ነገሮች ይሄ አባል ርቆ ወይንም ደግሞ ሰላምን የሚረብሹ አካላት ካሉ ከመንግስት ጎን በመሆን የተለያዩ የጸጥታ አካላት አሉ። ከነዚህ ጎን በመሆን መረጃ በመስጠት አንድ ላይ በመቆም ሰላማዊ ሆኖ እንዲያልፍ ማድረግ ነው። ሁለተኛ ያው የተጀመሩ ታላላቅ አገራዊ ፕሮጀክቶች አሉ፣ ካፒታል ፕሮጀክቶች አሉ። ይሄ ማለት አሁን ላለው ዜጋም ለቀጣይ ትውልድም መሰረት ጥሎ እያለፈ ያለ ፓርቲ ነው። ይህም ፓርቲ በአብላጫ ድምፅ ቅቡልነት ያለው ምርጫ ሆኖ እንዲያልፍ ሁሉም እጅ ለእጅ ተያይዞ
ለውጤታማነቱ አብሮ መስራት ተያይዞ መሄድ መቻል አለበት የሚል ሀሳብ ለመስጠት ነው። አመሰግናለሁ። ዛሬ ያደረግነው ፕሮግራም የሻይ ቡና ጠጡ ፕሮግራም ነው። እንደሚታወቀው በሀገራችን 7ኛ ዙር ሀገራዊ ምርጫ እናደርጋለን ወደፊት። ከዛ ጋር ተያይዞ ያሉ ሀሳቦችን ምን ማድረግ እንዳለብን ወደፊት የሚገጥመንን የራሳችን ምርጫ ራሳችን ነው የምንወስነው። ማለት ያለውን ነገር አይተን የሚሆነንን ነው የምንመርጠው። ዲሞክራሲ ሲባል ዲሞክራሲ ሰው የሚያየውን የገባውን ያመነበትን ነው የሚመርጠው። ስለዚህ እኛ ብልጽግና ፓርቲ ያየነውን ያደረገውን በማየት ተጨባጭ የሆኑ ለውጦች የመጡበትን ነገር ምድር ላይ ያሉ ወይም ደግሞ ተጨባጭ የሆኑ ነገሮችን በማየት ያለውን ነገር ብልጽግና ፓርቲ ምርጫችን አድርገን ለመምረጥ ሀሳብ ተለዋውጠን አምነንበት ምርጫችን ብልጽግና ፓርቲ እንዲሆን እያደረግን ያለንበት ሁኔታ ነው ያለው። ምረጡ ነው እንግዲህ ብልጽግና ፓርቲ የተሻለ ነገር የተሻለ ለውጥ ከወደፊት የብርሃን ወይም ደግሞ የተሻለ ነገር የተሻለ ቴክኖሎጂ የተሻለ ማንነት የተሻለ ሀገር ይፈጥራል ይገነባል ብለን የምንበት ስለሆነ ብልጽግና ፓርቲ ምርጫችን አድርገናል ማለት ነው።